ያለነው በብሔራዊ ቤተ መንግስት ቅጥር ግቢ ውስጥ ነው። በአንድነት ፓርክ ውስጥ ምን ነገሮችን እናገኛለን? ለህፃናት ለአዋቂዎች የሚሆኑ ታሪካዊ እና የተለያዩ ጉዳዮችን የምናይበት ጊዜ አሁን ነው። ከመጣችሁ በአካል መጣችሁ ማየት ትችላላችሁ። ካልመጣችሁ ግን በፒያንኪ ሚዲያ መከታተል ትችላላችሁ። አመሰግናለሁ። እሺ የገባን ነው። እቺ ነገር አታምሩም? ላሳያችሁ። ደስ የምትል ቤት የሆነ ቤት እንትን ነው የሚመስለው። የጸሎት ቤት አይነት ነገር አለ። ጸሎት ቤት አይነት ነገር ነው የሚመስለው። ያምራል። አካባቢ አሪፍ ቦታ ነው። አዎ እንዴ ቤተክርስቲያን ነገር ነው። ቤተክርስቲያን እስቲ ቆይ እንጠይቃለን። ምንድን ናት እቺ ደግሞ? ያበደች መኪና ምታምር ምንድን ነው የሚለው? ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዘመን ከነበሩ መኪኖች መካከል ጥንታዊቷ መኪና እቺ ናት። ስንት ትመስላለች? ታምራለች በጣም። ጥንታዊቷ በኃይለ ሥላሴ ዘመን ማለት እኮ አስበው። ኦኬ እዚህ ጋር ዳግማዊ አፄ ምኒልክ እልፍኞች ስብስብ ይላል። ኦኬ ላሳያችሁ። እዩት። እነዚህ ህንፃዎች ግንባታ የተጀመረው በ1880ዎቹ አጋማሽ ነው። በተለምዶ እንቁላል ቤት ተብሎ የሚታወቀው ባለ ሁለት ፎቅ ህንፃ ጨምሮ በመተላለፊያ ሰገነት ተያይዘው የተሰሩ ቤቶች የአፄ ምኒልክ መኝታ ቤትና እልፍኝ፣ የእቴጌ ጣይቱ መኝታ ቤትና እልፍኝ፣ አዳራሽና የልዑላን መኝታ ቤቶች ያጠቃልላል። በጣራው ቅርጽ ምክንያት እንቁላል ቤት ተብሎ የሚታወቀው ባለ ሁለት ፎቅ ህንፃ የዳግማዊ ምኒልክ ጸሎት ቤት፣ የቅኝት ሰገነት እና ጽሕፈት ቤት ሆኖ ሲያገለግል ቆይቷል። ወደ ምስራቅ አቅጣጫ ተነጥሎ የሚታየውና እንጨት ግድግዳ ያለው ቤት የሚኒስትሮች ምክር ቤት መሰብሰቢያ አዳራሽ ነው። ወደ ምዕራብ አቅጣጫ ዳግማዊ ምኒልክ እልፍኝ አቅራቢያ የሚገኝ ባለ አንድ ክፍል አነስተኛ ቤት ደግሞ የጦር ሚኒስትሮች የፊት አውራሪ ሀብተ ጊዮርጊስ ዲነግዴ አባ መላ ማቆያ ክፍል ነው። ወይ አይቻልም ተብለናል። ያቺን አቤቷ ግን ላሳያችሁ። መኝታ ቤታቸው ኦኬ እሺ ቪአይፒ ነው እሱ። ያው የቪአይፒ ቁርጥ መግባት ነበረብን ማለት ነው። ሌላ ጊዜ እንገባለን። እቺ የእሳቸው መኝታ ቤት ናት ማለት ነው። መኝታ ቤታቸው ናት የአፄ ምኒልክ። ደስ ይላል። እንውረድ። እንወርዳለን ወደታች። መሞከሪያ ምናምን እንጀራ የተለያየ ነገር። ቡና አለ እንዴ? አለ። ቡና እንጠጣና ደግሞ
ሌላ ቦታ እንሄዳለን ማለት ነው። ኦኬ ስጪኝ እስቲ እዚች ጋር ትንሽ አረፍ ብለን ቡናችን ጠጥተን ክረምት ነው ግን ሙቆኛል። ያው ፀሐይ ስለነበረ ነው ያለነው የአፄ ምኒልክ መኝታ ቤት አጠገብ ነው። ቡና ጠጥተን ደግሞ ሌሎች ብዙ የሚጎበኙ ቦታዎች አሉ፣ እንሄዳለን። ዛሬ እንጎበኛለን፣ እንዞራለን። የማንሄድበት ቦታ የለም። ቅጥር ግቢ ውስጥ ሆኖ ያላየነው ቦታ እንግዲህ ካለ አፉ ትሉናላችሁ ማለት። እኛ ግን በቻልነው አቅም ቅጥር ግቢ ውስጥ ሆኖ ያቺ የአፄ ምኒልክ ወደ ላይ ይሆናል መሰለኝ ኤክስትራ ጭማሪ ክፍያ የሚከፈልበት ነው መሰለኝ። ስለዚህ ያ እንትን እስኪል ድረስ እኛ አሁን ትንሽ አረፍ እስክንል ቡናችንን እንጠጣና ተመልሰን ደግሞ ከቤተ መንግስቱ ፊት ለፊት ቡናችንን ጠጣን። አሪፍ ቡና ነበረ። እሳችሁ ተጠቀሙ። እኔ ግን ወደ ስራዬ እንወጣለን። አሁን ቀጥታ ወደ ታች እንወርዳለን ማለት ነው። ወደ ታች እስቲ የሚጎበኝ ነገር ፈልግና አየህ በቃ ጥዬ አይ በጣም ፒንክ እሺ እሺ አይን ጥዬ እላችኋለሁ እዚህ ውስጥ ያለው አይ የኛ ነገር እሺ ልብ የለን አሁን የት እንሄዳለን መሰላችሁ? እዚህ ጋር የሆነች ትንሽ አዳራሽ ትታየኛለች። እዚች አዳራሽ ውስጥ ምን አለ የሚለው አዳራሿን ላሳያችሁ። አዳራሿችን ትመስላለች። እስቲ ምን አለ አይደለም ማለት ነው። እንሄዳለን እንግባ። ከጸጋዬ ገብረመድህን ጋር አይደሉም ግን ቁጭ ብለን ፎቶ አንተ የሚገርም እኮ ነው። አዎ ልክ ኖት አይታይም የጻፉ አባቴ እሳቸው ልክ ኖት እያልኳቸው እያስረዱኝ ነበር። እንዲያርገ ስራ እንዲያርገ እንዲህ ነው ምናምን ኮሜንት እየሰጡኝ ነበረ። እናንተ ደግሞ ከስር ኮሜንት መስጫው ላይ ኮሜንት ስጡ። እንዲህ ታረግ እንዲህ ብትሄድ እንዲህ እስቲ እንግባ። እዚህ ደግሞ እሺ ኦኬ አንድነት ቤተ መዛግብት ይላል። ሰነዶች ማከማቻና የጽህፈት ሚኒስቴር ይላል። ኦኬ እንግባ፣ ወደ ውስጥ እንግባ። ኦኬ የአንድነት መዛግብት ማዘመን ፋይል አደራጅቶ እንዴት እንደሚያዝ ከድሮ ጀምሮ ፋይል እንዴት ሰነዶች እንዴት እንደሚያዙ እንዴት ነው ዘመናዊ ፋይል የምንይዘው ምናምን። እዚህ ስክሪን ነው ኃይለ ሥላሴ እሳቸው ናቸው። ኢትዮጵያ የውጭው ዓለም ከውጭው ዓለም ጋር ያላት ፖለቲካዊ ምናምን የማህበራዊ ግንኙነቶችን ሉዓላዊነትን ማስከበር ይላል። እስቲ ምን ብዬ ላሳያችሁ፣ አንብቧት ራሳችሁ። አንብቡት። ኢትዮጵያ ሉዓላዊነትን ማስከበር ማን እስቲ ንገሩኝ፣ እንሄዳለን።
እዚህ ጋር ደግሞ ለሀገራችን ሰላምን፣ ፍቅርን፣ ጤናን፣ አንድነትን፣ መተባበርና መዋደድን እንዲሰጥልን የተመኘንበት ቦታ ነው። ሰላም ለሀገራችን ብለን ፈርመናል። ፒያንኪ ሚዲያን እየተከታተላችሁ ሰብስክራይብ፣ ሼር እና ላይክ እያደረጋችሁ ቤተሰብ ይሁኑ። እናመሰግናለን። ኦኬ፣ የአፄ ምኒልክ ክብር አዳራሽ ውስጥ እየገባን እንገኛለን። እንግዲህ እቺን ትንሽ አየት አርጋትና ክብር አዳራሹ እንዴት እንደተመሰረተ በማን ዘመን ለምን እንደሆነ ይሄ ያሳያቸዋል። እንግዲህ አብረን እንገባለን። ትልቅ ክብር አዳራሽ ነው። ያምራል በጣም እንግዲህ ይሄን ይመስላል። ወደ ውስጥ እንገባለን። ወደ ውስጥ ገብተን ያለውን ነገር እንመለከታለን። ባጭሩ ስለ ክብር አዳራሹ ስያሜ ይላል። እዚህ ስለ ክብር አዳራሹ ስያሜ አያችሁት? ውስጡ በጣም ነው የሚያምረው። እዚህ ውስጥ ነበረ የተለያዩ የማህበረሰብ ክፍሎችን ያመጡ ክብር አዳራሽ የሚያበሉት እዚህ ውስጥ ነበረ። እንግዲህ እንደምታዩት ነው ስያሜው። ይህንን ይመስላል። ወደ ሌላ በጣም ሰፊ ነው። እንደምታዩት ጣሪያው ነው በጣም ትልቅ ነው። ጣሪያው ባህላዊ ነገር አለው። ምንም ዘመናዊ ነገር የለውም። በነገራችን ላይ ብረት ነው የሚመስሉት፣ ግን እንጨት መሰለኝ። እንጨት ነው ከላይ ምሰሶ የሚባሉት ነገሮች። አሁን ወደ እሳቸው እየሄድን ነው። በነገራችን ላይ ሀገራችን ትልቅ ታሪክ አላት። መጠቀም ያቃተን እኛ ነን። እንዴት እንጠቀመው ምሁራኖቻችን ይፍቱት። እንግዲህ እኔ ላሳያችሁ ታሪካችን። እንግዲህ ይሄ በቺ ምንድናት? የእንጨት ገበታ ነው። ይሄ ደግሞ የእንጨት ሳህን ነው። ይሄን ይመስላሉ። እንጨት ገበታ በነገራችን ላይ የክብር አዳራሾች ውስጥ ያሉት ያው የክብር አዳራሽ ስለሆነ ሊኖር የሚችለው መመገቢያና መስሪያ ነገሮች ናቸው ሊኖሩ የሚችሉት። እቺ ደግሞ ድስት ናት። ትልቅ ድስት ነው ማለት ነው። በዚህ ምን የሚያክል ወጣ ይጥማል። ወጡ ግን በዚህ ተሰርቶ ድሮ ዘይት ነበር ግን ጎላ ድስት ይባላል። ምን እንደሚሰራበት ግን አይ ዶንት ኖ። እሺ እዚህ ጋር ደግሞ ምን አለ? ብርሌ፣ ሹሩቤ ብርሌ። እቺኛዋ ኖርማል ብርሌ መሰለኝ። ይሄኛው ደግሞ ሹሩቤ ብርሌ ይባላል። ሹሩቤ ብርሌ። ኦኬ ሹሩቤ ብርሌ ለምን ተባለ የሚለውን ደግሞ እንደዚህ እናያለን ማለት ነው። ሹሩቤ ብርሌ ለምን ተባለ የሚለውን ተመልካቾች እንግሊዘኛ ተደራሽ እንሆናለን ለሁላችሁ። ብርሌ ነው። እቺኛዋን ብርሌ ነው።
እዚህ ጋር ደግሞ እቺ ነገር ምንድነው? ገበታ ማለት አባቴ መመገቢያ። ይሄ ደግሞ ደንበጃን ይባላል። ደንበጃ ምን እንደሆነ ለምን እንደሚያገለግል እንጃ፣ ግን እስቲ የምታውቁ ሰዎች እንትን በሉ። እስቲ ወደ እሳቸው ደግሞ አፄ ምኒልክ እያያችሁ፣ ይሄ የተፈሪ መኮንን ኩባያ ነው። ይሄ የራስ መኮንን ናደው ኩባያ፣ የራስ መኮንን ሚካኤል ኩባያ፣ የመሐመድ አሊ ወይ ደግሞ ንጉስ ሚካኤል ኩባያ። እቺ ደግሞ የጠላ መግጃ ጆግ ናት እንደምታዩት። ይሄ ደግሞ እርኮት ይባላል። እርኮት ምን እንደሆነ እኔ አላወኩም። የምታውቁ ኮሜንት ላይ አሳውቁኝ። እሺ እንሄዳለን። እዚህ ጋር ደግሞ ታዩኛል፣ መመገቢያ ናቸው። የእንጨት ገበታ ነው። ይሄ ደግሞ መሶበ ወርቅ ነው። መሶበ ወርቅ። እሺ እዚህ ጋር ደግሞ ደንበጃ ምን እንደሆነ እሱንም በዛው ኮሜንት ላይ ብታሳውቁ። ደንበጃን ይላል። እዚህ ጋር ደግሞ የሆነ ትልቅ ነገር ይታየኛል። ይሄ ምንድነው? የጠጅ መጣያ በርሜል ነው። በጣም ትልቅ ግዙፍ ነው። ጠጅ በዚህ ነበር የሚጣለው በአፄያችን ጊዜ። እሺ አሁን ደግሞ ወደፊት እንሄዳለን። ይሄ ደግሞ እንደምታዩት ነው። ኦኬ፣ ግብር አዳራሻችን ውስጥ እንግዲህ እነዚህን እየተመለከተን ያለ ነው። እስቲ የጠላ ነገር ማለፍ ከባድ ነው። የጠላዋን እስቲ ልሰድላችሁ። የቀንድ የጠላ መጠጫ ዋንጫ ይባላል። እዚህ ጋር ደግሞ የውሃ ኮዳ ናት። እቺ ደግሞ ያው ብርሌ ናት። እንግዲህ የግብር አዳራሻችን ውስጥ ያሉ ነገሮች አዳራሽ ውስጥ ያሉት ነገሮች በሞላ ጎደል ይህን ይመስላሉ። መታችሁ ተመልከቱት። እንሄዳለን። እሺ አሁን ከግብር አዳራሹ እየወጣን ነው። እንግዲህ እንደምታዩት ነው። ግብር አዳራሹ በጣም ሰፊ ነው፣ ትልቅ ነው። አፄ ምኒልክ ህዝቡን ሰብስበው ግብር የሚያበሉበት ቦታ ነበረ። ከዛን ህዝብ ሲበዛ ቀስ እያሉ ደግሞ ትልልቅ አባቶችን፣ የተለያዩ ሰዎችን እየጋበዙ ያበሉ ነበረ። እንግዶች እዚህ ነበረ የተለያዩ ሴሪሞኒዎች የሚያከናውኑት። እየወጣን ነው ከውስጥ። እንደምታዩት ያው በጣም ትልቅ ነው፣ ሰፊ ነው። እንደምታዩት በጣም ትልቅ ሰፊ ነው። ያው ግብር አዳራሻችን ይህን ይመስል ነበረ። ወደ ሌላ ቦታ ደግሞ እንሄዳለን። ዛሬ አብራችሁኝ ከአንድነት ፓርክ ፒያንኪ ሚዲያ
ሰብስክራይብ እያደረጋችሁ እያገዛችሁ ኮሜንት ላይክ እየሰጣችሁ ተከታተሉን። እንወዳችኋለን። አብራችሁኑ ነው